ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? ሳምንቱ እንዴት ነበር? እናንተ ጋር አሪፍ ነበረ? እንዴት አሳለፋችሁት? ትሬድ እያደረጋችሁ ነው? ባክቴስት እያደረጋችሁ ነው ወይስ እየተማራችሁ? እንዴት አሳለፋችሁ? ፋሚሊዎቼ ኮሜንት ላይ ጻፍ አድርጉልኝ። ይህ ቻናል ደግሞ ሰብስክራይብ ላይክ አድርጉ። የደወል ምልክቷን በመጫን ደግሞ ሁሌ ቪዲዮ ስራ ወደ እናንተ እንዲደርስ ማለት ነው። እና እንደተለመደ በየሳምንቱ ወደ እናንተ የማቀርብላችሁ የሳምንቱ የጎልድ አናሊሲስ እና እንዲሁም ደግሞ ቻሌንጃችን ነው። ዚስ ዊክ ጎልድ ምን ይመስል ነበር የሚለውን ደግሞ የምናየው ይሆናል። ከዛ በመቀጠል ቻሌንጃችንን እናያለን ፋሚሊዎቼ። እና አሁን ወደ ጎልድ ስንገባ ጎልድ እንግዲህ ዚስ ዊክ ምርጥ ኦፖርቹኒቲዎችን ሰጥቶን ነበረ። እስኪ ከዊክሊ ታይም ፍሬም ጀምረን የምናየው ይሆናል። ሌትስ ጎ። እሺ ቤተሰቦች እዚህ ጋር እንደምናየው ጎልድ ዚስ ዊክ አጠቃላይ እንትኑ ቤሪሽ ነበረ። ካንድሉ የዊክሊ ካንድሉ ቤሪሽ ነው። ግን ይሄ እንዴት ተፈጠረ የሚለውን ስናይ እንደ አጠቃላይ ያለፉት ሳምንታቶች ዳውን እየመጣበት ያለበት ሁኔታ ነው ጎልድ እንደምናውቀው። ግን ያለፈው ሳምንት ላይ ቤሪሽ ሰጥቶናል። ቤሪሽ ካንድል ማለት ነውና ቤሪሽ ካንድል የሰጠን እዚህ ጋር ከዛ በፊት የነበረውን ሃይ ወስዶ ነው ማለት ነው። እዚህ ጋር የምናገኛት መሀል ላይ የምናገኘዋት ቡልሽ ካንድል አለች። እቺ ቡልሽ ካንድል የተፈጠረችው ሎውን ከወሰደ በኋላ ያለፉት ሳምንቶች ሎ ከወሰደ በኋላ ቡልሽ ሰርቶልን ነበርና በቡልሽ ነበር ያ ሳምንት የዘጋው ማለት ሶ ያለፈው ሳምንት ታዲያ ምን ተፈጠረ? የቡልሽ ካንድል ሃይ ወሰደልን ማለት ነው። እዚህ ጋር እንደምናየው ሃይ ወሰደልን ማለት ነው። እና እዚህ ጋር ማለት ነው ሃይ ወሰደልን። ከዛ በቤሪሽ ጨረሰ ማለት ነው። ከዛ ሃይ ስለወሰደ ዚስ ዊክም እንደዛው ዳውን መጥቶልናል ማለት ነው። በሚገርም ሁኔታ ያለፈውን ሳምንት ሎ ወስዶ እስከዚህ አካባቢ ድረስ መጥቷል። እና ይህን ይመስላል ቤተሰቦች የዊክሊ ታይም ፍሬም ያለበት ሁኔታ ይህን ይመስላል። ምናልባት ቀጣዮቹ እነዚህ ሎዎች እና የመሳሰሉትን የመውሰድ እንትን ሊኖረው ይችላል ማለት ነው። ቡልሽ እንደምናየው ዊክሊ ታይም ፍሬማችን የቤሪሽ አናሊሲሳችን ስናየው ምን ሊያደርግ ይችላል? ቀጣይ ሳምንታት ችሎ ሊወስድ ይችላል። ከዛ ደግሞ ዝቅ ካለ እነዚህ ሎዎች አክሴፕት ያደርጋቸዋል ማለት ነው። እነዚህ ሎዎች አክሴፕት ያደርጋቸዋል ብለን እናስባለን። ግን አሁን ቀጥታ ዚስ ዊክ እንዴት ነበረ ሙቭመንቱ የሚለውን ወደ ዴይሊ ታይም ፍሬም ደግሞ ወረድ ብለን የምናየው ይሆናል። ከሰኞ ጀምሮ እስከ አርብ ዴይሊ አናሊሲሳችንን እናያለን ማለት ነው። ሌትስ ጎ። እሺ ፋሚሊዎች ዴይሊ አናሊሲሳችንን ስናይ እዚህ ጋር ምን እናያለን መሰላችሁ? ዴይሊ አናሊሲሳችንን ስናይ ይህን ይመስላል። ሰኞ ዕለት ትልቅ ቤሪሽ ካንድል ነበር የተፈጠረው። የቤሪሽ ቀን ነበረ ማለት ነው። ሰኞ ዕለት የምናየው ያንን ነው። ከዛ በፊት የነበሩ ሎዎችን ምናምን ወስዶ ትልቅ ሙቭመንት ነበር የነበረው ማለት ነው። ላስት ዊክ የነበሩትን ሎዎች እዚህ ጋር እናያቸው ማለት ነው። ፎር ኤግዛምፕል ችኛዋ ሎ አለች። እነዚህ ሎዎች ወሰደልን ማለት ነው። መቼ? ሰኞ ዕለት
እና ሰኞ ዕለት ገራሚ የሆነ የቤሪሽ ሙቭመንት ነበረው ማለት ነው። ሶ ያ ሲሆን እዚህ ጋር ግን ምን ፈጥሮ ነበረ ዳውን የወረደው? እዚህ ጋር ኢምባላንስ የሚባለው ነገር ዊክ ካንድል አለች። ከዛ ዝቅ ብሎ ነበር። ይሄንን ከበር ሳያደርግ ነው ወደታች ወረደው ማለት ነው። ሶ ማክሰኞ ዕለት ይሄንን ከበር ለማድረግ ወደ ላይ አፕ ወጣው ማለት ነው። ሶ ማክሰኞ ዕለት እንደምናየው እዚህ ጋር እንደምናየው የሰኞ ዕለት ሎ ወስዶልን ሉካት የሰኞ ዕለትን ሎ የሰኞ ዕለትን ሎ ከወሰደ በኋላ ቀጥታ አፕ ነው የወጣው። ሶ ሃዩንም በሚገርም ሁኔታ እዚህ ጋር ያለውን ቦታ ነክቶልናል ማለት ነው። ሶ በይዘው ይህንን ወደ 4 አወር ምናምን ወርደን ስናየው ቮሊዩም ኢምባላንስ የሚባለው ባዶ ቦታ አለ ማለት ነው። ሶ ፋሚሊዎቼ የማክሰኞ ዕለት ሙቭመንት ይህን ይመስል ነበረ ማለት ነው። የሚገርም የቡልሽ ቀን ነበረ። ሰኞ ዕለት ቤሪሽ የሚገርም ሴታፕ ነበረው። ማክሰኞ ላይ ደግሞ ቡልሽ የሚገርም ሴታፕ ነበረው ማለት ነው። ሶ አሁን በቀጥታ ወደ ሮብ የምንገባ ይሆናል። ሮብ ላይ ስንገባ ኖርማሊ ዶጂ አይነት ካንድል ነች። ሃይንም አልወሰደልንም፣ ሎንም አልወሰደልንም። ትልቅ ሴታፕ እና ሙቭመንት የለውም። በእርግጥ ትንሽዬ እንትኖች አሉት የቡልሽ ሴታፕ ምናምን በቃ ትንሽዬ ነገር አለችው። ነገር ግን ሃይ ፕሮባብል አይደለም ማለት ነው። ሶ ያ ነበረ። ሐሙስ ዕለት ግን የሚገርም ቀን ነበረ። የቤሪሽ ቀን ነበረ ሐሙስ ዕለት። በቃ ማርኬት በዚህ መልኩ ከከፈተ በኋላ ቀጥታ ነው በቃ ዳውን የወረደው። ሶ ያለፉትን የሰኞን የማክሰኞን ሎዎች ምናምን በቃ ወስዶልን በቦዲ ነው የዘጋው ማለት ነው ሐሙስ ዕለት። ሶ ፋሚሊያንስ ይሄን ይመስላል ሐሙስ ዕለት የነበረው ሙቭመንት። ወደ አርብ ስንመጣ አርብ ያው ሎውን ወስዶልን ሐሙስ ዕለት የነበረውን ሎ የሐሙስን ሎ ወስዶልን አፕ ወጣ ብሎልናል። ሴት አፕ አለው የተወሰነ። ሶ የሳምንቱ የየቀኑ ሙቭመንት ይህን ይመስል ነበር ፋሚሊዎቼ። ይህን ይመስላል። ትልልቅ ሙቭመንቶች መች ያሉ ካላችሁኝ ሰኞና ሐሙስ ዕለት በቤሪሽ ምርጥ ሙቭመንት ነበረው። ማክሰኞ ዕለት ደግሞ በቡልሽ ትሬንድ አሪፍ ሴታፕ ነበረው። አርብ ምንም አይልም። ሮብ ግን ትንሽ ዝቅ ያለ ነው ማለት ነው። አሁን ደግሞ እስኪ ወደ 4 አወር ወረድ ብለን ያለውን ነገር የምናይ ይሆናል። እስኪ ሌትስ ጎ 4 አወራችንን እንየው። እሺ ፋሚሊዎች የፎር አወራችንን ስናየው ይሄን ይመስላል የነበረው የዕለቱ እንትን ሙቭመንት፣ የሳምንቱ ሙቭመንት ማለት ነው። ሰኞ ዕለት ማርኬት እንደከፈተ እዚህ ጋር ኢምባላንስ ሰጥቶናል ማለት ነው። እዚህ ጋር ማለት ነው ባዶ ቦታ ሰጥቶን ነበረ ዳውን የወረደው ሰኞ ዕለት። እነዚህ ሎዎች ምናምን ለመውሰድ ዳውን የወረደው አወራረድ እነዚህ ሎዎች ምናምን ማለት ነው። እዚህ ጋር ያለ ፌል ባሪ ጋፕ አለ የፎር አወር እስከዚህ ድረስ ምናምን የወረደው አወራረድ ነበር ማለት ነው። እስከዚህ ድረስ
ያን ትልቅ ፌብሩዋሪ ጋፕ ነው ያለፈ ፌብሩዋሪ ጋፕ ማለት ነው። ሶ ፋሚሊዎቼ ሰኞ ዕለት እንዳልኳቸው ይህንን ቮሊዩም ኢምባላንስ ሰጥቶን ቀጥታ ዳውን ወረደ። እነዚህ ሎዎች ምናምን እየወሰደ ይህን ፌብሩዋሪ ጋፕ ተች አድርጎ ከዛ ማክሰኞ ዕለት አፕ ወጥቶልናል ማለት ነው። ሶ ይህን ፌብሩዋሪ ጋፕ ተች አድርጎ አፕ ሲወጣ እዚህ ጋር የነበረ ቮሊዩም ኢምባላንስ ተች አድርጎልን በሚገባ ከዛ እንደገና ያው ማርኬት ተመልሰዋል ማለት ነው። ሶ የሰኞና የማክሰኞ ሴታፕ ይህን ይመስል ነበር ማለት ነው። ጽድት ያለ ትሬድ ነበረ የነበረው። ማክሰኞ ዕለት በቃ ቀጥታ ከፈተ እዚህ ጋር የነበረ ቮሊዩም ኢምባላንስ ሰጠን፣ ወደ ታች ወረደ፣ ፌብሩዋሪ ጋፕ ድረስ መጣልን። ተች አድርጎ ያንን ፌብሩዋሪ ጋፕ ግን ማክሰኞ ዕለት አፕ ወጣ እስከዚህ ምን ቮሊዩም ኢምባላንስ ድረስ ማለት ነው። ሶ ጽድት ያለ ትሬድ ነበረ የነበረው ማለት ነው። ከዛ ሮብ ዕለት እንዳልኳችሁ ትልቅ የምንለው ሙቭመንት የለም። ነገር ግን እንዴት ነው የሆነው? ለማክሰኞ ሮብ ዕለት ለሐሙስ አመቻችቶልን ነበር ማለት ነው። ፋሚሊዎች ለሐሙስ ሴታፕ ሰጥቶ ነበር። ለሐሙስ ሴታፕ ሰጥቶን ነበር። ምን አይነት ሴታፕ ካላችሁ እዚህ ጋር ሮብ ዕለት ማርኬት ምን አደረገ? እዚህ ጋር የነበሩትን ሃዮች ወሰደልን ሮብ ዕለት ማለት ነው። እዚህ ጋር ወሰደልን። ከዛ ዳውን አለ ልክ ዕለትም ሲከፍት ሐሙስ ዕለት እዚህ ጋር ፌብሩዋሪ ጋፕ ተወልን ማለት ነው። እዚህ ጋር የምናገኛት ምን አለች? ፌብሩዋሪ ጋፕ አለች ማለት ነው። ሐሙስ ዕለት ዓርብ ዕለት ምን አስቀምጦልናል? እዚህ ጋር የነበሩትን ሃዮች ምናምን ወስዶልን ለዳውን ትሬንድ አመቻችቶልናል። ለሴል ኦፖርቹኒቲ ሰጥቶን ነበር ማለት ነው። እና ከዚህ ኦፖርቹኒቲ በኋላ ሐሙስ ዕለት ቀጥታ እዚህ ጋር ፌብሩዋሪ ጋፕ ምናምን ነበረ። ይሄንን ተች ያደረገ ቀጥታ ዳውን ወረደ ማለት ነው። እነዚህን ሎዎች ምናምን ወሰደ ምናምን ነገር ዳውን የሚገርም ነበረ። ይሄን ይመስላል። ቀጥታ ወደ ዓርብ እንመጣለን። ዓርብ ስንመጣ ይሄን ይመስላል። ዓርብ ሎዎቹን ምናምን ወስዶ ቀጥታ አፕ ነው የወጣው። የዓርብ ቡልሽ ነበረ ማለት ነው ትሬንድ። ሶ ቤተሰቦቼ ይሄን ይመስላል ማለት ነው። አሪፍ ሴታፖች ነበሩ። ሰኞ ዕለት ያለው ሴታፕ የሚገርም ነበረ። እዚህ ጋር ቮሊዩም ኢምባላንስ ሰጥቶን ዳውን ወርዶ ፌብሩዋሪ ጋፕ ተች አድርጎ እዚህ ጋር እንደገና ማክሰኞ አፕ ሲወጣ እስከ ቮሊዩም ኢምባላንሱ ድረስ ታርጌታችን ብናደርግ የሚገርም ሴታፕ ነበር። የሰኞ ዕለት እስከ ፌብሩዋሪ ጋፑ ድረስ ብናደርግ የሚገርም ሴታፕ ነበረ። ሶ ወደ ሐሙስ ስንመጣ ደግሞ ሮብን እንደ ጋፕ ተጠቅመናት ሐሙስ ስንመጣ ፌብሩዋሪ ጋፕ አለን። እዚህ ጋር ሃይ ተወስዶልናል ሮብ ዕለት። ከዛ ፌብሩዋሪ ጋፕ ሰጠን፣ ተች ተደረገልን። ዋው አሜዚንግ የሆነ ሴታፕ ነበር። ወደ ዓርብ ስንመጣ ደግሞ ጥሩ የሆነች ባይ ሴታፕ አለችን ማለት ነው። ሶ ያበደ ሳምንት ነበረ ማለት ነው። እስኪ አሁን ደግሞ ወደ 15 ሚኒት ወረድ ብለን አንዳንድ ነገሮችን ጨማምረንበት ኤጂያን ሴሽን ምናምን ጨማምረንበት የምናየው ይሆናል ማለት ነው። ሌትስ ጎ ወደ 15 ሚኒት።
እሺ ፋሚሊዎች 15 ሚኒት ላይ ስንመጣ ይሄን ይመስላል። ያው ሃየር ታይም ፍሬም ላይ ያየነው ነገር ነው ያለው። 50 ሚኒት ላይ ስንመጣ እዚህ ጋር ቮሊዩም ኢምባላንስ ሰጥቶን ምናምን ሲወርድ ያለው ነገር ምንድነው? ለሴል የምንገባበት ኦፖርቹኒቲ ቱ ጋር ተፈጠረልን ብለን ካሰብን እዚህ ጋር በተከታታይ ፌለር ስዊንጎች አሉ። ከዛ ፌለር ስዊንጎች አሉ። ማርኬት ወረደ። ከዛ እስከዚህ ከወረደ በኋላ እንደገና ይህን ዝቅተኛ ፕራይስ የሰራው ከፍተኛ ፕራይስ ስዊፕ ተደርጎ ማርኬት ከዛ በላይ ግን መቀጠል አልቻለም። ለወርሎ መስራት ጀመረ ማለት ነው። እዚህ ጋር ዙም ኢን አድርገን ብናየው ፌብሩዋሪ ጋፕ ምናምን አለ እሱ ተች ተደርጎልን ምናምን ነገር። ከዛ እዚህ ጋር ኦርደር ብሎክ አይነት ነገር አስቀምጦ የሚገርም ሴትአፕ አድርጎልናል ማለት ነው። ሰኞ ዕለት ይህን ይመስላል። ማክሰኞ ዕለት ደግሞ እንደምናየው ማርኬት እንደከፈተ የሰኞ ዕለትን ሎች ምናምን ወሰደልን እና ቀጥታ ማርኬት ሃይር ሃይ እየሰራ አፕ ወጥቶልናል ማለት ነው። ለንደን ላይ ቀጥታ እዚህ ጋር ሪትሬስ አድርጎ ምናምን ነገር እዚህ ጋር ያሉትን ሎች ምናምን ወስዶ ሪትሬስ አድርጎ ማርኬት አፕ ሙቭመንቱን ቀጥሎታል ማለት ነው። ሶ ሃየር ታይም ፍሬም ላይ እንዳየነው እዚህ ጋር ቮሊዩም ኢምባላንስ ተች አድርጎ ምናምን ከዛ እንደገና ዳውን ወርዶታል ማለት ነው። ሶ ፋሚሊዎች ሮብ ዕለት እንዳልኳችሁ ሴትአፕ ትልቅ ሙቭመንት የለም፣ ነገር ግን አነስ ያለች እንዳልኳችሁ ሮብ ዕለት ሎን ወስዶልን ለንደን ላይ ይዣለሁ ማለት ነው። ወስዶልን አፕ በተወሰነ ሄዶልናል። ሎን ወስዶልን አፕ ሲወጣ ሃዩንም ወስዷል ማለት ነው። ሶ በዚህ መልኩ ጥሩ ሴትአፕ ነች፣ ደስ የምትል ነች። ኮንሶሊዴት የምንለው ቀን አይደለም፣ ሙቭመንቱ አለው ማለት ነው። ለትሬድ የሚሆን ሙቭመንት አለው። ሶ ይሄን ይመስል ነበረ ሮብ ዕለት። ግን ሮብ ዕለት ኒውዮርክ ሴጅ ላይ ምን ተፈጠረ? ለንደንን ላይ የነበሩትን ሃዮች እንዳለ ወሰደልን እና ለዳውን አመቻቸልን ማለት ነው፣ ለሐሙስ ማለት ነው። ሶ አመቻችቶልን ሐሙስ እንደከፈተ ማርኬት ዳውን ወረደው። ከዛ ለንደን ላይ እዚህ ጋር ኮንሶሊዴት ያደረገውን ወሰደልንና በቃ ወደታች ሆነልን ማለት ነው። ሴል ትሬንድ አመቻቸልን። ሶ ይህን ይመስል ነበረ ማለት ነው። ወደ አርብ ስንመጣ አርብ ማርኬት እንደከፈተ ኖርማሊ ማርኬቱ ኮንሶሊዴት አይነት ነገር ነበረ። ነገር ግን ሎን ወስዶ የጃሎ ወስዶ አፕ በተወሰነ ወጥቶልናል። ሶ ቤተሰቦቼ ይሄን ይመስላል የሳምንቱ አናሊሲስ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፍ አድርጉ። ቻናሉን ደግሞ ሰብስክራይብ አድርጉ። ሁሌ በየሳምንቱ ቪዲዮ ስለምሰራ ወደ እናንተ እንዲደርሳችሁ የደውል ምልክቷን ተጫኑ። ከዛ ደግሞ ቪዲዮውን ከወደዳችሁት ላይክ በማድረግ አብሮነታችሁን አሳዩ፣ ፍቅራችሁን አሳዩኝ። ሶ ቤተሰቦቼ ይህን ይመስላል የዚህ ሳምንት የጎልድ አናሊሲስ ይህን ይመስላል ማለት ነው። አሁን ቀጥታ ወደ ቻሌንጃችን የምንገባ ይሆናል። ሌትስ ጎ። እሺ ቤተሰቦቼ ወደ ቻሌንጃችን ስንገባ ቻሌንጃችን የነበረው ዩሮ ዩኤስዲ ነበረ። ዩሮ ዩኤስዲ ላይ ነበር ትሬድ ያደረግነው። ሶ የሰጠን ሴትአፕ ይህን ይመስላል እዚህ ጋር የምናየው ማለት ነው። መቼ መሰላችሁ? ሰከንድ ዴይ ትሬዳችን ነበረ ሜይ 29 2026 ነበር። ሴል ነው የገባ ነው። የጃን ሬንጅ ላይ ያገኘነው ሴትአፕ ነው። ሴትአፑ የጃን ሬንጅ ተፈጥሮልን ቀጥታ ለንደን ኦፕኒንግ ላይ 9 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
ይህን ይመስል ነበረ። ሊኩዊዲቲ ስዊፕ አለ፣ ፌር ቫልዩ ጋፕ ተች አለ። በዚህ መልኩ ነበረ የገባ ነው። አሜዚንግ ነበረ። ዋን ሎት ሳይዝ ነበረ የገባ ነው። ቻርት ላይ ስናየው ይህን ይመስላል ማለት ነው ቤተሰቦቼ። ይህን ይመስላል። እዚህ ጋር የምናያት ሊኩዊዲቲ ስዊፕ አለች። ከዛ ፌር ቫልዩ ጋፕ እዚህ ጋር ፈጠረልን። ከዛ ዳውን መጥቶ እንደገና ሪትሬስ ያደርግልን ደን ሴሽን ላይ ፌር ቫልዩ ጋፕ ተች አድርጎ ዳውን ወርዷል ማለት ነው ማርኬት። እና ይህን ይመስል ነበረ። ታርጌታችን የነበረው እስከዚች ሎ ድረስ ነበረ ማለት ነው። እቺ ሎ በአግባቡ ተች ተደርጋ ስዊፕ ተደርጋለን። ማርኬት አቅጣጫውን ቀይሯል ማለት ነው። አሜዚንግ የሆነ የባይ ቀን ነበረ ቀኑ። ነገር ግን ለሴልም በዚህ መልኩ ሴታፕ አመቻችቶልን ነበር። እኛም የገባ ነው የሴሉን ሴታፕ ነበረ ማለት ነው። ፋሚሊዎቼ ይህን ይመስላል ቻሌንጃችን። ጥሩ ፕሮፊት አራር አግኝተንበትም ነበረ እና ይመቻችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፍ አድርጉ። የደውል ምልክቷንም በመጫን ቪዲዮ ሁሌ ስሰራ ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቻናሉን ቤተሰብ ይሁኑ። መልካም ሳምንት በቀጣይ ቪዲዮ እስከምንገናኝ ማለት ነው። ይመቻችሁ።